ሰላም ሰላም የዩቲዩብ ተከታዮቼ እንዴት ናችሁ? እኔ ደህና ነኝ። ዛሬ ብዙ ጊዜ የምናገረው ነገር ነው። ብዙ ጊዜ ዩቲዩብ ቻናሌ ላይ ብዙ ጊዜ ተናግሬዋለሁ ይሄን ነገር። ዛሬ 10 ዓመት ሰርታ አንዷ ደሞዝ ከለክለው ከሳውዲ አባረሯት። ሚዲያ ላይ እያለቀሰች ነው። ፎቶዋን የምታውቋት ፎቶዋን ለጥፍላቸዋለሁ። ምናልባት የምታውቋት ካላችሁ እንድትደውሉላት ችግር ላይ ስላለች ማለት ነው። ብዙ ጊዜ የምናገረው ነገር ነው። እየሰራችሁ በወር ደሞዝ ካልተሰጣችሁ አትስሩ። በቃ አትስሩ፣ ስራ አቁሙ። በቃ በየወሯ ደሞዝ ካልተሰጣችሁ ለምኑ ነው የምትሰሩት? ንገሩኝ እስቲ ለምኑ? ይቺ ልጅ 10 ዓመት ሙሉ ደሞዝ አትቀበልም። ዝም ብላ ነው የምትሰራው። ስራዋን ዝም ብላ ጧትና ማታ ትሰራለች። ነገ እያሏት ደሞዟን ሳይሰጡ መጨረሻ ላይ አባረሯት። ፎቶዋን እለጥፍላችኋለሁ። የምታውቋት ሰዎች፣ የምታውቁ ቤተሰብ ካላችሁ፣ የምታውቋት ካላችሁ ጓደኛም እየገባችሁ እንትን በሏት፣ ጠይቋት። ምክንያቱም እያለቀሰች ነው ማለት ነው። እና ውዶችዬ ይሄ ነገር አዲስ አይደለም። በኔ ቻናል ብዙ ጊዜ ደጋግሜ የምናገረው ነገር ማዳም ቤት ስትሰሩ የወር ደሞዝ ካልተከፈላችሁ አትስሩ። እንዴ ለምን ብላችሁ መጣችሁ? ለብር ብላችሁ አይደል? ለብር ብለን እስከመጣን ድረስ የወር ደሞዝ ካልተሰጠን ለምኑ እንደምንሰራ ነው እኔ ግራ ግብት የሚለኝ ብዙ ጊዜ። ስለዚህ በየወሩ ደሞዛችሁን ተቀበሉ። ገባችሁ? በየወሯ ሰዓቷ ከደረሰ ደሞዝ ወር ከሆናችሁ ደሞዜም ብላችሁ ጠይቁ። 10 ዓመት ሙሉ ካለ ብር ሰራች፣ አውጣው ጣሏት። እኔ ፎቶዋን እለጥፍላችኋለሁ። የምታውቋት ካላችሁ እየገባችሁ ደውሉላት። ስልክ ቁጥር በቲክቶክ ነው ያስቀመጠች። እኔ ዳውንሎድ ስለማደርገው ስልክ ቁጥር አላረኩትም። ፎቶዋን እለጥፍላችኋለሁ። እየገባችሁ ጠይቋት። ብዙ ጊዜ የምናገረው ንግግር ነው። ካለ ደሞዝ አትስሩ። የወር ደሞዛችሁ ሳትቀበሉ አትስሩ። እንኳን 10 ዓመት አንድ ወር እኔ ደሞዝ ካልተከፈለኝ አልኖርም። ምክንያቱም ኃላፊነት አለ። ኢትዮጵያ ኃላፊነት አለብኝ። ሁላችሁም ኃላፊነት እንዳለባችሁ ማሰብ አለባችሁ። እንዴ 10 ዓመት ሙሉ አይከብድም? ስለዚህ ውዶችዬ በእኔ ቻናል ስለ ደሞዝ ጉዳይ ይሄ ሁለተኛ ኦልሞስት 3ኛ ጊዜ ነው የምናገረው። ደጋግሜ ተናግሬዋለሁ። ደሞዝ ሳትቀበሉ አረብ ሀገር ሆናችሁ አትስሩ ብዬ እንዴ 10 ዓመት ሙሉ እንግዲህ ዝም ብላ ጠዋት ማታ ትሰራለች። ወሩ ያልቃል፣ ነገ ይሏታል። መጨረሻ ላይ ትኬታቸውን ቆርጠው መጡ። የ10 ወር ደሞዝ ሳይሰጥ የማዳም ቤት የምትሰሩ ልጆች ማለት ነው። ካለ ብር አትስሩ፣ ካለ ደሞዝ ጭራሽ አትስሩ። በቃ ምንድን ናቸው? ምኖቼ ናቸው? እኔ ካለ ደሞዝ የምሰራላቸው ካለ ብር የምሰራ። ስለዚህ ይሄ የኔ ቻናል ላይ አዲስ አይደለም። ደሞዝ ሳትቀበሉ አትስሩ። በቃ አሁን ለልጅቷ የምትደርሱ የምታውቋት ካላችሁ ድረሱላት። ደሞዟን ተቀብላችሁ በሚዲያ አቅርባችሁ ደሞዟን ከሰዎቹ እንድትቀበል እርዷት። ፎቶዋን እለጥፍላችኋለሁ። በተረፈ ሌሎችም ተማሩ። ደሞዝ ሳትቀበሉ አትስሩ። በቃ እዚህ ጋር ብር ሳትቀበሉ ደሞዝ ሳትቀበሉ የምትሰሩ ምን አይነት አእምሮ ቢኖራችሁ ነው? ነገ ትሰጠናለች ብላችሁ አስባችሁ ሊሆን ይችላል። ለምን አእምሯችን እንደ ሰው ስለሚለያይ። ግን ሆኖም ሰው ቤት እስካለን ድረስ ደሞዛችንን እንደምንም አድርገን መጠየቅ አለብን፣ መቀበል አለብን። ስለዚህ ደሞዛችሁን በሰዓታችሁ ተቀበሉ። የዛሬ መልእክቴ ነው።